አሁን ቲማቲሙ ይጨምራል። የቲማቲሙ ጋር በጣም ይጣፍጣል። እኔ በጣም ነው የምወደው። ያው ብዙ ሰው በጥብስ ላይ ቲማቲም አልወድም። እኔ ግን እወዳለሁ። አገር ላይ ራሱን በቲማቲም እወዳለሁ። አሁን ትንሽዬ ውሃ ጠብ ያደርጋለሁ። አሁን እንደዚህ ሆኗል። እሺ ውድ ቤተሰቦች እኔ የእንጀራ ጋር ነው የምበላው። ውሃ ትንሽ እፈልጋለሁ ማለት ነው። ውሃ ፈልጌ ነው እንደዚህ ያልኩትና ሲጋ አሁን ቃሪያ ያለ አይደለም እንጨምራለን። ያው ይቅርታ ሰዎቹ ድምጽ ይገባል። ምንም ማድረግ አይቻልም። ምን ታደርጋላችሁ መሰላችሁ? ያው እኔ በሩ ዘግቼ ነበረ ኩሽና ላይ እነሱ ከፈቱ። ያው በሩ ከዘጋ የሆነ ነገር ይመስላል። ያው የሰው ቤት በጣም እኮ ችግር እኮ ነው። እግዚአብሔር አምላክ የራሳችሁ ቤት ያበቃ እንጂ ከባድ ነው። እዚህ ጋር አለ ቅቤ እንጨምራለን ማለት ነው። አሁን ጥብሱ በስሏል ማለት ነው። እሺ የኔ ውድ ቤተሰቦች አሁን ስጋ ያው ጎሮ ላይ ነው ወሰድኩ ማለት ነው። ስለዚህ ነው አበዛው ማለት ነው። የስጋ መጠበሻ ማለት ነው። እሺ አሁን እንበስሏል ማለት ነው። እኔ ውሃ ፈልጋለሁ። ለምን እንጀራ አለ። ስለዚህ ነው ውሃ ጨመርኩ ማለት ነው። እሺ አሁን እዚህ ጋር ቲማቲም አለ። እኔ ቲማቲም በጣም ነው የምወደው። ያው የቤቱ ነው የምሰራው። እኔ በጣም እወዳለሁ። እኔ ይበላለሁ፣ ያው ሰዎቹ ይበላሉ፣ እኔ እበላለሁ። ስለዚህ እኔ በጥብስ ላይ ቲማቲም በጣም እወዳለሁ። እዚህ ጋር የከተፍኩ ሽንኩርት አለ። እዚህ ጋር የፈረንጅ ቃሪያ አለ። እዚህ ጋር ስጋ አለ። እዚህ ጋር ቅቤ፣ እዚህ ጋር የዝንጅብልና ቱሙ አንድ ላይ የበረዶ ውስጥ ነው አወጣሁት። እዚህ ጋር ስጋ መጥበሻ አለ ማለት ነው። አሁን እነሱ ግፋቶቹ አሁን አብሮን እሰራለን ማለት ነው። አይታችሁ ቪዲዮ ላይክ ሼር አድርጉ። አዲስ ከሆናችሁ ላይክ ሼር አድርግ፣ ሰብስክራይብ ያደረጋችሁ ኮሜንት ላይ ጻፉ። ነባሮቹ ላይክ ያደረጋችሁ ኮሜንቱ ጽፋችሁ ውጡ። እሺ አብሮን እሰራለን ማለት ነው። ጋር የማጠባችሁ ጋሏል ማለት ነው። እዚህ ጋር እኔ እወዳለሁ ማለት ነው አሰራሩ። ስጋ እንደዚህ እጠብሳለሁ ማለት ነው። አሁን እንደዚህ ትንሽ መልኩ ቀይሯል ማለት ነው።
አሁን እዚህ ጋር የቱሙና እንጅብል አንድ ላይ እንጨምራለን ማለት ነው። እሺ አሁን እዚህ ጋር ያስቀመጥ ሽንኩርት እንጨምራለን ማለት ነው። ሌላ ድምፅ ይገባል። ይቅርታ አድርጉልኝ። ይቅርታ